اللهم إني أعوذ بك من عذاب القبر ومن عذاب جهنم ملون ሶስት ጊዜ እየደጋገመ ሁሌም ዱዓ የሚያረግ ሰው ከሆነ ቀብርም ጀሃነምም ጌታችን ሆይ ከኛ ቅጣት ጠብቀው ብለው ይለምናሉ። ስለዚህ አንደኛ ቀብር አስፈሪ ከሆነ ያንን ዱዓ ማድረግ ነው። ሁለተኛ ደግሞ በሐዲስ ከመጣ ለቀብር ቅጣት የሚዳርጉ ምን ናቸው? ለምሳሌ ሰውየው እስቲንጃ በሚያረግበት ሰዓት ከሰው የማይሸሸግ እንደዚሁም ደግሞ ከሽንቱ እያቋረጠ ላይ ጠብ በሚል በአግባቡ እስቲብራ የማያረገው ነው ከተገኘ ያለ ቀብር ቅጣት የሚዳርግ ከሆነ ማቆም አለበት። ወይንም ደግሞ ወሬ አመላላሽ ነማም ከሆነስ አንደኛው ወካነ የምሺ ቢነሚማ እንደተባለው ነገር አዋሳጅ ከነበር ነገር ማዋሰድ ለቀብር ቅጣት የሚዳርግ ከሆነ ከነገር አዋሳጅነት መቆጠብ ይሄን የመሳሰለውን መስራት። ሌላው ደግሞ ኢንሳሐል ሐዲሱ ሰሂህ ከሆነ ያው ከፊሎቹ ضعيف ነው ይላሉ፣ ሰሂህ ነው የሚሉትም አሉ። ለይለቱል ጁምዓ የጁምዓ ሌሊት ወይም ቀኑ ላይ መሞት በራሱ ከቀብር ቅጣት ይጠብቃል። ስለዚህ ሰውየው ጁምዓ ላይ መሞቱ አጋጣሚ አይደለም ማለት ነው፣ ተውፊቅ ነው። ሐዲሱ ሰሂህ ከሆነ ያ ረቢ የኛን ሞት ከወሰንከው አይቀር በዚህ ቀን ወይ በሌሊቱ አድርግልን ብሎ ጌታ አላህን መለመን ነው። ከልቡ የቆረጠ ሰው ደግሞ ይሄ ነው የሚሆነው። መን ኻፈ አድለጅ ገና ማልዶ በጊዜ ይነሳል። ወመን አድለጀ በለገል መንዚል ወደ ቤቱ በጊዜ መድረሱ አይቀርም ነው። እኛም ቀብር ካስፈራን ከወዲሁ ምናልባት እኔ ከመቀጡት ይሆን ወይስ ከሚድኑት ጭንቀቱ አይደለም የሚያድነን የተፈለገው ሰበቡን ማሟላት ነው። አላህ ይወፍቀን። ሰዓት አለን? እሺ እንቀጥል። እንደዛ ከሆነ 80ኛ ሌላስ በምን እናምናለን? ወኑእሚኑ ቢልባዕስ ከሞት በኋላ መቀስቀስ መኖሩን እናምናለን። አፈር ሆነን በስብሰን እንቀራለን የሚል እምነት የለንም። ወጀዛኢል አዕማሊ ለስራዎቻችን ጀዛ ዋጋ የሚከፈልበት ቀን እንዳለ እናምናለን። የውመል ቂያመቲ ያ የቂያም ቀን ተብሎ ይጠራል። ወልዓርዲ አላህ ዘንድ ቀርቦ ስራዎቻችን እንዲቀርበውልን ፊት ለፊት የምናይበት ጊዜ ይመጣል። ወልሒሳብ ሂሳብ መደረግ መመርመር የሚባለውንም እናምናለን። ወቂራአቲል ኪታብ የሥራ መዝገባችን ይሰጠንና ማንበብ የሚባል ነገርም አለ። ወተዋቢ ወልዒቃብ ምንዳም ቅጣትም ጀነት ጀሃነምም እንዳለ እናምናለን። ወሲራጥ ድልድይ መሻገርም መኖሩን እናምናለን። ወልሚዛን ስራችን የሚመዘንበት ትክክለኛ ሚዛን መኖሩን እንቀበላለን ነው። ቀውሉሁ ወኑእሚኑ ቢልባዕስ በባዕስ እናምናለን የሚለው ቃለ ተዓላ ይሄው አላህ እንዲህ ይላል። ዘዐመ አለዚነ ከፈሩ እነዚያ የካዱ ሰዎች ሞገቱ አለ። ምን ብለው? አለን ዩብዓቱ በፍጹም አንቀሰቀስም ብለው ማለት ነው። ቁል በላቸው በላ ለይሰ ልአምሩ ከማ ተዝዑሙን እንደማለት ነው። አይደለም ነገሩ እናንተ እንዳሰባችሁት። ወረቢ በጌታዬም እየነግራችኋለሁ በላቸው። ለቱብዓቱነ ወላሂ ቱብዓቱነ ትቀሰቀሳላችሁ። ለቱነበኡነ ከዛም ይነገራችኋል። ቢማ ዓሚልቱም እያንዳንዱ ዱንያ ላይ የሰራችሁትን በምድር ዓለም ላይ እድሜ ልካችሁን የሰራችሁትን ነገር ቀስቅሶ መናገር ደግሞ ወዛሊከ ዐለላህ የሲር አላህ ላይ በጣም ቀላል ሲምፕል ነው አይቀርም ነው። እሺ ሌላውስ ወቀውሊሂ ወጀዛኢል አዕማል የውመል ቂያማ የውመል ቂያማ ለስራዎቻችን ጀዛ ወይ ዋጋ የምንቀበልበትም ይመጣል ለምንለው ቃለ ተዓላ አላህ እንዲህ ብለዋል። መን ጃአ ቢልሐሰነቲ መልካም ስራ ይዞ የመጣ ሰው ፈለሁ ዐሽሩ አምሳሊሃ 10 እጥፍ ድርብ አምሳያው አለው። ወመን ጃአ ቢሰይአቲ መጥፎን ነገር ሰርቶ የመጣ ፈላ ዩጅዛ አይመነዳም ኢላ ሚስለሃ የሷኑ አምሳያ እንጂ እንደ ኸይር ስራው ወንጀሉ እጥፍ ድርብ አይሆንም ነው። ወሁም ላ ዩዝለሙን አይበደሉም ይላል። ስለዚህ ጀዛ እንዳለ እናምናለን ነው። ሌላኛው ደግሞ ወልዓርድ ወልሒሳብ የሚለው ዓርድ ማለት አላህ ዘንድ መቅረብ የሰራነውን ጥፋት ማሳየት ነው። ጌታ አላህ ሙእሚን ባሪያውን ይሸፍነውና ይሄን ሰርተሃል አይደል ብሎ ያሳየዋል፣ ያሳምነዋል። አው ብሎ ባሪያው ያምናል። በቃ ጠፋሁኝ ብሎ ተስፋ በቆረጠበት ሰዓት ዱንያ ላይ ከሰዎች ሁሉ ሰትሬልሃል ነበር፣ ዛሬም ሰትሬልሃለሁ፣ በይቅርታ አልፌሃለሁ ይለዋል። አላህ ከነሱ ይበለን። ወልሒሳብ ሒሳብ ደግሞ መደረግ አለ፣ መመርመር ትንሽ ትልቁን ይሄን ለምን ሰራ ይሄን ለምን ተውክ ሂሳብ የተደረገ ሰው ደግሞ አይድንም ይጠፋል እንጂ ማለት ነው። ወቂራአቲል ኪታብ ኢቅራእ ኪታበከ ተብሎ መጽሐፉንም ይሰጠዋል ያነባል። ወተዋቢ ወልዒቃብ ምንዳም ቅጣትም አለ ነው። ለዚህ ማስረጃ ወአን ዓኢሸተ ረዲየላሁ ዐንሃ ቃለት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ለይሰ አሐዱን ዩሓሰቡ የውመል ቂያመቲ ኢላ ሀለክ ነገ የውመል ቂያማ አላህ ሂሳብ የሚያረገው አንድም ሰው የለም የጠፋ ቢሆን እንጂ። ሰውንስ ማምለጥ ይቻላል፣ ማታለል የረሳውም ነገር ሊኖር ይችላል።
ከአላህ የሚሰወር ምንም ነገር ስለሌለ ትንሹንም ትልቁንም ለምን እንዴት ብሎ ሒሳብ ካረገ ውጤቱ ጥፋት እንጂ በምንም አይነት መልኩ መዳን የለም ነው። አንድም ሰው ሒሳብ አይደረግም የጠፋ ቢሆን እንጂ አሉ። ልክ ይህን ሲሉ እሷ ከዚህ በፊት ከሳቸው የወረደላቸው ወሕይ የሰማቸው የቁርአን አንቀጽ ስለነበር ግራ ገባትና ፈቁልቱ ያ ረሱላላህ ዐለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ አልኩኝ አለይሰ ቀድ ቃለ አላሁ ተዓላ አላህ እንደዚህ ብሎ አልነበረም እንዴ ፈአማ መን ኡቲየ ኪታበሁ ቢየሚኒህ የሥራ መጽሐፉ በቀኝ እጁ የተሰጠው ሰውማ ፈሰውፈ ዩሓሰቡ ሒሳበን የሲራ የዛን ቀን በጣም ቀላል የሆነ ሂሳብ ይመረመራል ተብሎ አይደለም ወይ? አሁን እርሶ ሲያስተምሩ አንድም ሂሳብ የሚደረግ የለም የጠፋ ቢሆን እንጂ ካሉ ሒሳበን የሲራ የት ሄደ ነው እንግዲህ ጥያቄዋ። ይሄንን ስትነግራቸው ምን አሉ መልእክተኛው? ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነማ ዛሊከ አልዐርዱ ሒሳበን የሲራማ የተባለው ዐርድ ነው፣ አቅርቦ ማሳየት ጥፋትህን ማሳመንና ዱንያ ላይ እንደ ሰተርኩልህ ዛሬም ሰትሬያለሁ ብሎ በይቅርታ ማለፉን ነው። ካልሆነ በስተቀር ግን ከዛ ውጪማ ወለይሰ አሐዱን ዩናቀሹ الحساب ሂሳብ ምርመራ ተደርጎ ኒቃሽ ያለበት ይሄን ትንሹን ለምን ተውከው ትልቁን ለምን ተዳፈርከው ይሄ ተብሎ ሂሳብ የሚደረግ የለም የውመል ቂያመት ኢላ ዑዚብ የተቀጣ ቢሆን እንጂ በማዕና ሰው ፍጹም አይደለም ማለት ነው። በገዛ ስራው ሚዛን ሊያልፍ አይችልም የአላህ ረህመት ካልተካተተበት በስተቀር ሚለውን ያሳየናል።